ገና የአንድ ቀን የስንት ቀን ላይ የምታወቀው እርግዝና ማሪ? ስንት ቀን ተማሪ ነው ብለሻል። ስንት ጊዜ ላይ ነው የሚታወቀው? ይታወቃል። እሱ ችግር የለም። ምኑን ፈልገሽ? ኦኬ ስታቂ ነው እንትን የምትይው ጤና ብለሻል። እንግዲህ ከስንት ቀን በኋላ ነው? ተናገሪ እንጂ ዝም ብለሽ እንደምት አላውቅም። እኔ አላውቅም በስንት ቀን በሳይንሱ ነው እንጂ በእኛ ግን አይፈቀድም። በሃይማኖት አይፈቀድም ማለት ምኑ? ከክርስትና እርግዝና በስንት ጊዜ ነው የሚታወቀው? ነው ማርገዜን የማውቀው 15 ቀን በኋላ ማርገዝ ይታወቃል። ኧረ ሳምንት ዋን ዊክ በደዌ ዋን ዊክም እንትን ይላል። ላይክ ፔሪድሽ እንትን ከሆነ ከቀረ ማለት ነው በሚመጣበት ታይም ያሳያል። ግን ሙሉ ለሙሉ የጠዋት ሲሆን ያሳያል። የጠዋት እንትን ሲሆን አረ በሳምንት አይታወቅም። በ15 ቀን ብለን ያዘው ጌታን ማርያምን ያስታውቃል። የጠዋት ግን ጠዋት ላይ ስትሞክሪ ያሳያል። ኧረ ተይው ጠዋትና ማታው ምናምን ተይውና መግዲ በዋን ዊክ ነው ያወቀችው። ኧረ ዋን መንዘር ፍቅሪ አይደለም እንዴ? ቀጥይና እሺ ቱ ዊክ ወይ 15 ቀን ይዘን የዛች ካወቅኩበት ቀን ጀምሬ ማሪ ልጄን ብዬ እስከሞልድ ባሌ ከጎኔ መሆን አለበት። ፍቅሬ ሁልስ ነገር ነው ቀኑን እንትን ያልሽ እዛች ቀን እስከ ወልጄ በቃ አንድ ቀን ስታምጭም መኖር አለበት። ሳምጥማ ቀበቶን ፈቶ ያመጣል እንጂ ደግሞ እኮ ውስጥ ገብቶ ማየት አለበት። ማየት አለበት መስዋዕትነቴን ልጄ ሲወደድ ሲወጣ ማየት አለበት። እኔ እኮ ቀበቶ ያለው ሱሪ አለብስም እንትኑ ነው ፕላስቲክ ነው የምለብሰው ብዙ ጊዜ። ምንህንም ፍታ። እሱ አይደል ዋናው እኮ አለማጥበቅህ ነው የሚፈለገው። ደቀቅ ያለ ሱሪ ለብሰህ ትመጣለህ። እኔ አልጨነቅም። አንተ ትጸልያለህ ተንበርክከህ ወደሞ መጣ እያልክ ከነርሱ ጎን ሆነህ ሲወልድ ታይኛለህ። ልጅ እንዴት እንደሚመጣ አንድ የሚስትነትን ጥቅም፣ ሁለት የእናትነትን ዋጋ ማየት አለብህ። ገባህ? አንቺ ምርጥ ሰው ነሽ። ግፊ እማ ግፊ መጣ እግዚአብሔርን የምር አይ ሲሪየስሊ እውነት አሁን ብቻሽን ሆነሽ አርግዘሽ እንድትወልጂ ምናምን አልፈልግም። ግን አሁን በአሁኑ ስትመጪ ይሄ ነገር ይሆናል። እዚሁ ወልደሽ ክርስትናችንን አስነስተን ትሄጃለሽ። እሱማ ደስ ይለኛል። አንተ ጋር ሆነሽ ብዙ ተባዙ ምድሪትን ሙሏል። ባሌን ከጎን አድርጌ ነው እዛ ጋር የሚታየኝ ተራራ ይታያል። አዎ እዛ ተራራ ላይ የሚታይ ዛፍ ይታያል። አዎ የዛፉ የመጨረሻው ጫፏን ቆርጠን መፋቅ አምሮኛል። እሱም ሳልን እንዴት ብዬ ነው ጫፏ የዛፉ ጫፍን ቆርጠህ አምጣልኝ። እንዲህ ነገር ያምርሻል። ስንት ነገር አለ። እናቶቻችን ዋናው አንሚዩት የሚያደርገው አንተ ነህ። አይ አንሚዩት አድርጌ ሚዩት አደረኩት እንዲጠፋ ብዬ። ሰርጋችሁ መቼ ነው? ጌታ ሆይ ሰው ያልሰማም ሰው አለ። ኧረ እኛ 1 ዓመት ሆነን ከተጋባን ቅዱስ ገብርኤል ሚል አካውንት እና ለዛ ነው ማሪ አሜን ያርግልህ ማሪ። ቸር ተመኘን ባለው ጊዜ ሰው የጣለውን ታስታውሳለህ። ማንም የለም። ውለዱ ክበዱ። አሜን አሜን። መርቁን እስኪ አሁን መርቁን። የምር ዛሬ ደስ ስትሉ እግዚአብሔር ሁላችሁም አንድ መጥፎ ነገር የሚጽፍ ሰው የለም። አይገርም? እንዲህ እጃችሁን ያዝ ያድርገው መጥፎ ነገር ልትናገሩ ስትሉ አረባ ያሌለ ሆድ ብሶሽ ላይክ እግዚአብሔርን የሆነ ሆድ ብሶሽ የምታወሪ ወሬ ያለ ከዛ ቤኒ በቃ በቤተ ክርስቲያን ምናምን ከዛ ላይክ እንዴት ነው ወንድ ልጅ ሲያለቅስ የሆነ እንትን የምትይው ነገር አለ። እኔ ደግሞ በጣም የሚደብረኝ ስልሽ የሆነ በቃ ይከፋኛል። ከዛ አራቤኒ ተረጋጋ የለም ከዛ በቃ እኔ አሁን ማግባት ነው የምፈልገው፣ የተረጋጋ ህይወት ነው የምፈልገው ምናምን አለ። ይሄ የጭፈራው የምናምኑ ጊዜ አሁን